ሲቲ አሸነፈ ጀማው 3-0 በሆነ ውጤት አሸነፈ። እኔም ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬ ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት አመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁሉ ጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ ሶስተኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይህንን እያየ ታዲያ የኛ ቡድን ነቃ ደንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ስቅ አድርጎታል ጀማው። ይመቻችሁ። ግባ የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን፣ በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናቱ ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በ2 ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፎድ እኔ ስለማላወራሽ ሃላንድስ ዋንተች 1 ጎል ማለት ነው። የኛ አጥቂ እንዲህ ነው። አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ፣ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው! ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ሚዜ ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረ ስንቱ ጋር ነው የምንደሰተው? አሁን ፕሬዲክሽንስ ብለህ ተቀላቀል። የተጫዋቾች ሬቲንግ እመጣበት። ሲቲ ፓላስን 3-0 ሜዳው ድረስ ሄዱ። በስመ አብ ጭራሽ ያልጠበቁት ውጤት ጭራሽ ማለት ነው። ፓላስ በጣም አዛ ቲም ነው፣ ግን ሲቲ ያዳምጣል ወይ እኮ ነው። ሜዳው ድረስ ሄዱ 3-0። ሃላንድ 2 ጎሎችን አስቆጥሯል፣ ግን አይወራም። ስራው ነው ጎል ማስቆጠር። ካላስቆጠረ ነው የሚወራው ቪዲዮ የሚሰራው እንጂ አገባ ተብሎ አይወራም ማለት ነው። ለማንኛውም አሁን ከተማችንን እንግዲህ ከኖይስ ለመጠበቅ ማንን ማመን እንዳለብን በትክክል ፍንትው ብሎ የታየ ይመስለኛል። ሌላ ስም አትጥሩ፣ ሌላ ቲም ስም በቃ ስግጥ ብለን አሁን ለሲቲ መቋጠር ነው። ኦፊሻሊ ወያላንን የሲቲ ከአርሰናል ጋር ያለው የነጥብ ጋፕ 2 ነው። አርሰናል ወልቭስን መጨረሻኛ ያለውን ወልቭስ እንደዛ 3 ጎል ራሳቸው ላይ ያስቆጥረውለት በመከራ እያሸነፈ ይወጣል። ይሄኛው ቡድን ደግሞ እያየኸው ነው። ፓላስን ከሜዳው ውጪ 3-0 ነጥፎ እየመጣ ነውና ተስፋለን አርሰናል ዋንጫ ላይ ያበላ ይችላል። ተስፋለን የወርዳም ኮንተንቱን አይቀየርም። ከቀየርኩ ማለት ነው ምዘፍነው እኔ ሲቲ ዋንጫ ሲበላ ነው። ወያሊት ጃዝ መጣልሽ ጋርዲዮላ። ለማንኛውም ለ3 ወር ለነበረች ተሳትፎ እስከ ዳር እናመሰግናለን። ቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ይቀየራል። መሪነቱን ለዘመናት ተቆጣጥሮት የነበረው ማንቸስተር ሲቲ በፔፕ ጆሴፍ ጋርዲዮላ መሪነት የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን ዝግጅቱን ጨርሷል። ፓላስን ቀጠቀጠው። ሲቲ ፓላስን ቀጠቀጠው። ምን ሊውጥሽ ነው ወያላ? ምን ሊውጥሽ ነው? 3 ወር ብቻ ነው መደነፊው፣ 3 ወር ብቻ። ቀጣይ ሳምንት ኤቨርተን ይሰጥሻል። ሲቲ በሜዳው ደግሞ ያሸንፍና አለቀ። ከላስ ሲቲ አሸንፏል። አሁን 3-0 ማሸነፉን ስታዩት ማለት ነው ጠፍጥፎ ምናምን ያሸነፈ አይመስልም። ደብድቦ ነው ያሸነፈው። ይኸውላችሁ ያን ያህል አልደበደባቸውም ፓላሶች በጣም አረ ማቴታ አረ በስመ አብ እንዴ መላጣ አረ ምንድነው? እኔ እኮ መላጣ አሰቃየኝ። ጋርዲዮላ መላጣ፣ ማቴታ መላጣ። ኳስ ይስታል፣ ሲቲ ያገባል። 1 ኳስ አገኘ ሃላንድ ቅርቅር ቴስታ። አረ ምን አይነት ሮቦት ነው? ምን አይነት ሮቦት ነው? እናት ፎደን ምንድነው? ምን ጀመረ ፎደን? ወደ አቋሙ እየተመለሰ ነው ፎደን። የምሬን ነው። አሁን ለማወዳደር ሞክሩ። አሁን እስቲ እንፈቅድላችኋለን። አሁን እንደዚህ ማድረግ ሲጀምር ማለት ነው። አዌይ ጌም ከፓላስ መሪ ለመሪ ቅርቅር። ሃላንድ ፔናልቲ ምንድነው የሚሰሩት ሲቲዎች ነው። 1 ኳስ እኮ ነው ያገኘው ሃላንድ አገባ። ሰከንድ ሃፍ ፎደን 1 ኳስ አገኘ ከቦክስ ውጭ ያገባው።
ፓላሶች ሲቀጠቅጡ አረ በስመ አብ ኢስማኤል ሳር በዚህ ይስታል፣ ማቴቴ ይስታል በዚህ አረ በስመ አብ። ግን ትችላላችሁ አሁን ማለት ነው። በ2 ነጥብ ሆኗል። አሁንም እዛው ላይ ናችሁ ማለት ነው። እኛ በኦንጎል ያሸነፍነው እናንተ 3-0 ያሸነፋችሁት አይደለም። አሪፍ ላይ ናችሁ። ከዛ በኋላ እኛ ቀሪውን ጨዋታዎቻችሁን እንዴት ደብድበን እንደምናሸነፍ ታያላችሁ። እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ? እኔ ስንት ሞት ነው ያለፍኩት? ስንት how many times they come to me and we have take punch each other together. ሳምንትህ ማንሲቲ ጥሎ ሊያምርልህ ልታስተካክለው። ኧረ እባክህ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ አይነት አጫወት ነው የምትጫወተው። በዚህ ያህል ጋፕ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ አይነት ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማንሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን እኛ በልጠን ነው። ማንሲቲ ሁሌም ይበልጣል። ፋሚሊ በዚህ ይሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ 7 እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደንቶ የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል። እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እዴ በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። ኧረ ይቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጓል በጣም። ዛሬ ማተተቂማለኝ ሞያዬን የሚቀበለኝ ፈላው 10 ከ10 ይሰጥሻል። ወያላው ላይ አጣዳፊ ተቅማጥና በጠቃም ተሸበቀ። ይሄው እኔ መሆን ደስ ብሎኛል። ወያላ ደበረው መሰለኝ። እኔ እንደሆነ ወያላ ሲደብረው ደስ ይለኛል፣ ወያላ ደስ ይለው ይደብረኛል። በቃ ደስ ብሎኛል። እሰይ እር ዛሬ ለአርሰናል ላይ እንዲደረስበት ምናምን ራሱ አይደለም እንጂ የቋጠርኩ የነበረው ፓላስ እንዲወርድ ነው የምፈልገው። ይሄ ቡድን እስኪወርድ ድረስ ሲጀመር አልፋተውም። እጋጊውን እንዴት እንደሚያስጠላኝ ክሪስታል ፓላስ የሚባል የሆነ ፓላስ ይፍረስልህና 3-0 ስጥት ለፓላስ ሁሌ ሲሸነፍ እየመጣው ቪዲዮ ሰራለሁ። ስጥት ተሰጠ 3-0 ስጥት እከክ የሆነ ቡድን እኛ ላይ ብቻ እንትን ይላል። ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው። ሁለተኛ ቡድን ማያስ ማይ ጋይ የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል። አረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው? በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል። ዋርተን ክሬት ያደርግላቸዋል፣ እነሱ አፍርድም ያበልቷል። 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር። ከዛ ደከማቸው ላትበላት 2 ቶርናመንት ጨዋታ ያቁማ። ማን ሲቲ 3-0 አሸነፈ። ሮቦቱ 2 ጎል አገባ። ሮቦት እያገባ ነው። 17 ጎል ደረሰ። ከባድ ነው። ጀርባችን ላይ እየተነፈሱብን ነው እያሉ እየተነፈሱብን ነው ጀርባችን ላይ ማለት ተረዳችሁኝ አይደል? ግን አሪፍ ነው። ኮንፊደንስ ይኑራችሁ። በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አብራ አታስቢ። ማን እንደሚቀጥል ማን እንደሚወድቅ እናያለን። አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው። አሪፍ ሚዜ ይወጣሻል ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰውላ እንዳለ ወያላ ከሆነልሽ ያበደ ነው። ሁላችሁንም 19ኛችሁንም ነው የምበላችሁ ማለት ቁማር። ተረዳሽኝ አይደል? ለዛሬው አሪፍ ቪክትሪ ነው። ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው። አሪፍ ቪክትሪ ነው።